አሜን። የድራማው ርዕስ ምግባር። ወዴት ናችሁ? ወዴት ወዴት? እንዴ ጋሼ ምንድን ነው? አስደነገጡኝ እኮ ረፍደብኝ ልገባ ነው። ቢሆንስ ታዲያ አባሽ ቤት አረግሽ እንዴ ዘውረሽ የምትገኙ? እንዴ ጋሼ ዛሬ ምን ሆነዋል? ምን የተፈጠረ ነገር አለ ነው ወይስ አላውቅሽም ለማለት ፈልገው? ባውቅሽስ የአባሽ ቤት ነው እንዴ ዘውረሽ የምትገኙ? ነሽ ከውካዋና በይ ግቢ። ኧረ በስመ አብ ደሞሽ ምን አይነት አናት እንዴ? ኧረ አንከውክውሽ የአባታ በረት ነው እንዴ እኔ የምትንከወከው? ኧረ በፈጣሪ እንደምን አደርካት አየለ? እግዚአብሔር ይመስገን። እንዴት አደሩ አቶ ጉሩ? እግዚአብሔር ይመስገን። ለፈጣሪ ክብር ይሁን። ደህና ነኝ። ኑሮ እንዴት ነው አባዬ? ኑሮ ጥሩ ነው እግዚአብሔር ይመስገን። ከእርሶ እንዴት ነው? ደህና ነው። በሉ ይፈትሹኝ እስኪ ትንሽ ስራ ተሰቆል ይየጅሩ እንዴ እርሶን የማይደረገው በሉ ይግቡ። እሺ አይዞህ በርታ። አይ ሰው አይ ደግነት ምንም እንኳን የማይወጣላቸው ጥሩ ሰው መልካም ሰው የእግዚአብሔር ሰው ፈጣሪ ላይ ፈሩ ሰውን የሚያከብሩ አይ ደግነት አይ አቶ ግሩም አይ ጉድ ምንም እንኳን አይወጣላቸውም። ምን ደሞች ዛሬስ ደሞ ተካት አይ አቶ ግሩም ስራ እኮ ምን ተነግሮ አያልቅም እኮ። አየለ አቤት እንዴት አደረሻ? እግዚአብሔር ይመስገን። እንዴት አደረሻ? እግዚአብሔር ይመስገን። ምን ነው ዛሬ ደግሞ ስታወራ ሰማሁ አይደል? ብቻህን የዚህ ሰው እየተተና እየገረመኝ ነው። አስልዬ የትኛው ሰው? የአቶ ግሩም ነው። እንደው የእሳቸው ምግባር በቃል ብቻ ተነግሮ የሚያልቅ ነው ብለህ ስራቸውን የሚያከብሩ ትሁት። ትክክል ነሽ። ስልጣን እያላቸው አይኮሩ፣ ጥሩ ደሞዝ እያላቸው ከደው ጋር ድሃ ከሀብታም ጋር ሀብታም። ምንም እንኳን የእነሱ ነገር እኮ ተነግሮ አይዘልም። እውነት ነው። እሳቸውን የወለዱ ቤተሰቦቻቸው እንዴት ታድሏል! የሰው መልአክ እኮ ናቸው። ትክክል ነሽ አስንዬ፣ የሰው መልአክ ናቸው። ትክክል ነሽ። እና እንዴት ነው ኑሮ? ኑሮ ምን እኔ ምንም እየተመቸኝ እንኳን አድርጋ ጋሻዬ አስንዬ ባስቸኳይ ትጠራላችሁ ነው? ሁለታችን አዎ ባስቸኳይ ነው። ምን ታዲያ ስትፈጠር ነገር አለ መሰለኝ። በሩን ቆልፉት። ማንም ሰው መውጣት ሆነ መግባት አይችልም ተብሏል። ምን ተፈጠረ ደግሞ? እኔ ምን አውቃለሁ? ስራ አስኪያጃችሁ ሁሉንም ሰራተኛ ሰብስቡ ብለዋል። መቼ ነው እንደዚህ የተደረገው? የሆነ ነገር መቼ ነው? እንደምን አደራችሁ? እግዚአብሔር ይመስገን። እንዴት አደርሽ? በጣም የሚገርም ነገር ልነግራችሁ ነው። ባለፈው የጠፋው ዕቃ ተገኘ። ምን? የት ተገኘ? እንጃ እኛም ገርሞናል። ለማንኛውም በሩን ዝጉ፣ ማንም እንዳይወጣ። አቶ ግሩም ቢሮ እንሂድ፣ እሳቸው ጋር የምናወራው ወሬ አለ። እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ግሩም ቢሮ እንሂድ እስኪ ትንሽ አንዳንድ ነገር የምንወያየው አለ። እሺ እንሂድ። እሺ ደህና አደሩ አቶ ግሩም? እግዚአብሔር ይመስገን። አለቀ እንደምን ዋሉ? እግዚአብሔር ይመስገን። ሰላም ናችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። ምነው ሁለታችሁም ምነው የተፈጠረ ነገር አለ እንዳታፈቁ ነው? አቶ ግሩም ሰራተኞችን ይዤ መጣሁት አጭር ስብሰባ እንድናደርግ ነው። ታዲያ ይቀመጡ ይቀመጣሉ። ቆሜ እናገራለሁ። እርስዎም እንደሚያውቁት በዚህ መስሪያ ቤት በየጊዜው ትላልቅና ትናንሽ እቃዎች ይጠፋሉ። ነገር ግን የሚሰረቁት ከዚህ መስሪያ ቤት መሆኑን ሁላችንም ጥርጣሬ ቢኖረንም